አቻነት ፍለጋ የ16 ዓመት ጉዞ በአህመድ ዲን ጀበል። መልእክቱ ለሁሉም እንዲደርስ በሁሉም መንገድ ያሰራጩም። ሰሞኑን አጀንዳ የሆነው ሙስሊሞችን በማስቆጣት ቀድሞ የታቀደ በሚመስል መልኩ የሆነ ዓላማን ለማሳካት የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም በማህበራዊ ሚዲያ የማንቋሸሽ የማነወርና የማዋረድ ተግባር ሁሉንም ሙስሊሞችን አስቆጥቷል። የድርጊቱ ፈጻሚ ግለሰብን በአስቸኳይ ለህግ ቀርቦም ተገቢውን ቅጣት ማግኘት ይገባዋል። በፕሮፓጋንዳ በፖለቲካና በስነ ልቦና ጦርነት ስልቶች ላይ የህብረተሰቡን ግንዛቤ በመቆጣጠር የራስን ወገን ወንጀል ለመደበቅ ሌላውን ተከሳሽ አድርጎ ለማቅረብ ተጠቂ በደሉን እንዳያቀርብ ለማፈን አሊያም የምላሹን መጠንና የሙቀት ደረጃን ለመለካት ሲባል ሁለት የማይገናኙ ወይም የማይዛመዱ ነገሮችን አሳሳች በሆነ መልኩ ትይዩ አድርጎ አመሳስሎም ለማቅረብ የተለያዩ ስልቶችና ጥረቶች ይተገበራሉ። በሰሞኑ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ክብረነክ ስድብ፣ የጥላቻ ንግግርና ማንቋሸሽ ጉዳይ ላይ አንዳንድ ግለሰቦች፣ አክቲቪስቶችና ሚዲያዎች ጉዳዩ ላይ የተከተሏቸውን ስልቶች፣ ጉዳዩን የዳሰሱበትን መንገድና ተያያዥ ነገሮችን ከፕሮፓጋንዳ ከስነ ልቦና ጦርነትና ከፖለቲካ ስትራቴጂ አንጻር ያስተዋለ ሰው የተገበሯቸውን በርካታ ስልቶች በቀላሉ ይረዳል። በማስከተል የሚከተሉትን ጥቂት ቁልፍ ስልቶቻቸውን እንመልከት። አንደኛ፣ የሐሰታቻነት መፍጠር ወይም ፎልስ ኢኩቫለንስ። ይህ ስልት ታዋቂ ግለሰቦች፣ አክቲቪስቶችና ሚዲያዎች በሰሞኑ እንደታየው የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ክብር ነክ በሆነ ሁኔታ መሳደብን ከሃይማኖት ንጽጽር ጋር አቻ አድርጎ በማቅረብ ሁኔታ የታየ ነው። በዚህ ሂደት ነቢዩ ሙሐመድን መስደብ የሃይማኖት ንጽጽር ነው የሚል አቻነት የመፍጠር ጥረት ተደርጓል። ይህንን ያደረጉበት ዓላማም በሃይማኖት ንጽጽርና በጥላቻ ንግግር በስደብና በሹፈት መካከል ያለው ልዩነት እንዲደበዝዝ በማድረግ የግለሰቡ ተግባር በኖርማልነት እንዲታይ ለማድረግ ነው። በተጨማሪም አንዳንድ ወገኖች ደግሞ ከዚሁ የሐሰታቻነት ፈጠራ ጋር በተያያዘ ማህበራዊ ሚዲያ ላይ እንደታየው ከጥላቻ ንግግር ባለቤትና ተሳዳቢው ግለሰብ ጋር አብረው እንደሆኑ መግለጽና ቤተ እምነታቸው እንደ መጅሊስ መግለጫ እንዲያወጣም ጥሪ ያደረጉ ሲሆን ከፊሎቹ ደግሞ የሃይማኖት ተቋማት ጉባኤ እኛንም እነሱንም በእኩል ዓይን ማየት ሲገባውና ዋና ጸሐፊው ቀሲስ ታጋይ የኛን ሃይማኖት እየተከተለ ስለምን በእኛ ላይ መግለጫ ያወጣል በማለት የግለሰቡን እምነት ጥያቄ ውስጥ ለመክተት ሲታትሩ አይተናል። ሁለተኛ፣ ታሪክን ዋቢ በማድረግ ትክክለኛነትን ማሳየት ወይም ሂስቶሪካል ጀስቲፊኬሽን። ይህ ስልት ከዚህ ከአሁኑ የነቢዩ ሰለላሁ ዐለይሂ ወሰለም ክብረነክ ስድብ ጋር የማይገናኙ የተለያዩ ታሪካዊ ማስረጃዎችን በመለቃቀም ታሪክን አጣቅሶ የአሁን ነውረኛ ድርጊትን ትክክለኛነት ለማሳየት መሞከር ነው። ክርስቶስ ማን ነው? መጽሐፍና ሌሎችም ከዚህ የተነሳ ነው ለዋቢነት ተፈላልገው ዳግም መቅረብ የያዙት። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም መስደብ፣ ማንቋሸሽና ማነወርን ዓላማ ያደረገውን የጥላቻ ንግግር ሁሉም ሃይማኖቶች ከሚተገብሩት የሃይማኖት ንጽጽር ወይም ኮምፓራቲቭ ሪሊጅን መካከል የሙስሊሞችን ብቻ ነጥሎ ከስድቡ ጋር በአቻነት እንዲታይ የሚያደርግ የሚዲያ ቅኝት ተጠቅመዋል። የሃይማኖት ንጽጽር የሚደረገው እውነትን ለማወቅ በሚደረግ ማስረጃን መሰረት ያደረገ ጨዋ ትንታኔ መሆኑን እያወቁ ሆን ብለው ከግላዊ ጥላቻ ስድብና ሹፈት ጋር አመሳስለው ለማቅረብ ጥረዋል። ሶስተኛ፣ የሞራል እኩሌታ መፍጠር ወይም ሞራል ኢኩቫለንስ። የግለሰቡን ክብረ ነክ ድርጊት አንዳንድ በድርጊቱ የተናደዱ ሙስሊሞች ስሜታዊ ሆነው ከሚሰጡት ግብረ መልስ ጋር በማነጻጸር ግለሰቡን ለመጉዳት የዛቱ ጥቂት ሙስሊሞችን ድርጊት በማጉላት ሰላማችን አደጋ ውስጥ ወድቋል የሚሉ አቀራረብ ያላቸው መልእክቶችን አሰራጭተዋል። እጅግ አደገኛ የሆነውን የጥላቻ ንግግርን፣ ስድብንና ማንቋሸሽን ከሃይማኖት ንጽጽር ጋር አመሳስለው በማቅረብ የሃይማኖት ንጽጽርን ልክ እንደ ጥላቻ ንግግር ቆጥረዋል። የዚህ ሂደት አስኳል እናንተ እገሌ የተናገረውን እንደ ጥላቻ ስድብና ማንቋሸሽ ከቆጠራችሁ እኛም የእናንተ ድርጊት ተመሳይ ነው የሚል አንደምታ እንፈጥራለን የሚል ነው። መቋጫውም ያ ጥፋት ከሆነ ይህም ጥፋት ነው የሚል ግንዛቤ መፍጠር ነው። አራተኛ፣ ቅኝቱን በመቆጣጠር ድርጊቱ በተናጠል እንዳይወገዝ መከላከል ኮንትሮሊንግ the discourse to avoid isolation። ይህ ስልት በገለጽነው መልኩም ሆነም በማንኛውም መንገድ ለወንጀሏቻ የሚመስል ነገር በመፍጠር በሚዲያም በህብረተሰቡ ዘንድ በአጀንዳነት ብሎም በውግዘት ጉዳዩ ለብቻው እንዳይወገዝ መታገል ነው። ይህም እውን እንዲሆን የህብረተሰቡን ስሜት እምነትና ስስጎኑን ነካክቶም በዚያ መስመር ውስጥ እንዲፈስ በማድረግ ሐሳቡን በስሜት እንዲገልጽ በማድረግ በመሰል ጉዳዮች ላይ ባለድርሻ የሆኑት የሃይማኖት ተቋማት ጉባኤ፣ የመንግስት አካላት፣ ሚዲያዎችና ሌሎች አካላት
የነሱን ትርክ ተቀብለው ጥፋተኛውን ግለሰብ ወይም ደጋፊዎቹን በተናጠል ከመተቸት እንዲርቁ በማድረግ በሁሉም መንገድ መታገል ነው። ይህ ሲሆን የሙስሊምና የክርስትና ሃይማኖት አባቶች በጋራ ወጥተው ጥፋተኞች ሁላችንም ዘንድ አሉ የሚል አቀራረብ ያለው ትርክትን እንዲቀበሉ ጫና ይፈጥርላቸዋል። መንግስትም በዚህ ትርክት ጫና ውስጥ ገብቶ በሚዲያዎቹ በኩልም ሆነ በባለስልጣናቱ በኩል ደረጃው ምንም ይሁን ምን ጉዳዩ ሁለቱንም ወገን እንደሚመለከት የሚያንጸባርቅ ቅኝት ያለው ዘገባ ወይም ንግግር ወደ ማድረግ ይዘነበላል። አምስተኛ ተበዳይን ማዞር ወይም ቪክቲም ሪቨርሳል። ይህ ስልት ተጠቂ የሆኑትን አካላት መልሶ አጥቂ አስመስሎ ማቅረብ ነው። ለምሳሌ በህግ አግባብ ቅጣቱን ማግኘት የሚገባውን ወንጀለኛ ተግባር ችላ በማለት በንዴት ዛቻ መሰል ይዘት ያለው ንግግር ያደረጉ ሙስሊሞችን ንግግር ደጋግሞና በብዛት ተቀባብሎ በማቅረብ ሙስሊሞቹ ሊገድሉት ስለሆነ ህይወቱ አደጋ ውስጥ ነው በማለት ግለሰቡን አጥቂ ሳይሆን ተጠቂ አድርጎ የማቅረብ ስልት ተከትለዋል። ህብረተሰቡን ጀግናችሁን ተከላከሉ በሚል አቀራረብ በዙሪያቸው ኃይል ለማሰባሰብ ስሜት ከልካይ ይሆናሉ ብለው ያሰቧቸውን ዘገባዎች በቆርጦ ቀጥል ስልት በመጠቀም እውነታውን ለማዞር ሲዳክሩ ታይተዋል። 6 አጀንዳ ማስለወጥ ወይም አጀንዳ ሽፍቲንግ። የሚዲያ የአቀራረብ ቅኝት ወይም ሚዲያ ፍሬሚንግ ስልቶችን በመጠቀም የህብረተሰቡን ትኩረት ከዋናው ጉዳይ የማራቅ አሊያም የክርክር ጭብጡን ወይም አጀንዳውን የመለወጥ ጥረትም ተደርጓል። ለምሳሌ የሰሞኑ አጀንዳ በግልጽና በአደባባይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሚዲያ መሰደብ ግልጽ ነው። ሆኖም ግን ጉዳዩ ላይ የሚጽፉ የሚናገሩ ወንጀለኛው ግለሰብ ተይዞ ለህግ እንዲቀርብ የሚጠይቁ አሊያም ከዚህ ጋር የተያዘ አንዳች ሚና ይኖራቸዋል ብለው የሚያስቧቸውን ሙስሊሞች የተለያዩ ንግግሮች፣ ጽሁፎችና ቪዲዮዎች ቆራርጠውና ቀጣጥለው አውዱን ከነበረው ወደሚፈልጉት እንዲለወጥ ለማድረግ ጥረዋል። እነዚያን ግለሰቦችም በጥርጣሬ የሚታዩ አስጊ፣ አደገኛ፣ የውጭ ተላላኪ፣ ብሔርተኛ፣ ጠላት ወዘተ አስመስለው በማቅረብ የቀደመው ጉዳይ ደብዝዞ አሊያም አጀንዳው ተቀይሮ ህብረተሰቡ ስለነዚህ ግለሰቦች እንዲያስብ እነሱም ጉዳዩን ትተው ራሳቸውን እንዲከላከሉ ለማድረግ ሞክረዋል። ወይም ደግሞ አጀንዳውን የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መሰደብ ከመሆን ጭብጥ አውጥቶ ሙስሊሞችም ተመሳይ ነገር እያደረጉ ነው ወደሚል ጭብጥ ማዞር ነው። 7ኛ ሐሳብን በነጻነት መግለጽን በሽፋንነት መጠቀም ወይም ፍሪ ስፒች ራይቶሪክ። የአላህን መልእክተኛን ሰለላሁ ዐለይሂ ወሰለም ክብረ ነክ በሆነ መንገድ መስደብና ማነወር ሐሳብን በነጻነት የመግለጽ አካል እንደሆነም አድርጎ ማቅረብ ሌላው የተከተሉ ስልት ነው። የሐሳብ ነጻነት ሊከበር ይገባል በሚል ስልት የጥላቻ ንግግሩና ስድቡ ዝም እንዲባል ለማድረግ ጥረዋል። ይህ ደግሞ ብዙውን ጊዜ በሙስሊሞች ላይ ከሚተገበሩ የተለመዱ ስልቶች አንዱ ነው። የአላህ መልእክተኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲሰደቡና ሲንቋሸሹ ጉዳዩ ሐሳብን በነጻነት የመግለጽ መብት ይሆናል። አንዳንድ ሙስሊሞች ስሜት የተሞላበት ምላሽ ሲሰጡ ግን ጽንፈኝነት ይደረጋል። ይህ አካሄድ 2 ግቦችን ለማሳካት ያለመ ነው። የመጀመሪያው ምንም ይፈጠር ምን በሁሉም ሁኔታ በህብረተሰቡ ዘንድ ሙስሊሞች ሁሌም ጽንፈኞች፣ የመቻቻል አደጋዎች፣ የሀገር ስጋቶችና የውጭ አካላት ወኪሎች ተደርገው እንዲታዩ ማድረግ ሲሆን፣ ሁለተኛው ዓላማ ደግሞ ሙስሊሞች ትንኮሳውን ዝም ብለው እንዲያሳልፉ በማስገደድ በእስልምና ላይ የሚፈጸም የጥላቻ ንግግር እንዲለመድ ማድረግ ነው። 8ኛ ከአክራሪዎች ጋር ማያያዝ አሶሲዬሽን ዊዝ ኤክስትሪሚስትስ። ይህ ስልት የእስልምና ክብር መጠበቅ አለበት የሚሉ ሙስሊሞችን አክራሪ ተብለው ከተፈረጁ አካላት ጋር ግንኙነት እንዳላቸው አድርጎ በማቅረብ በዚህ ጉዳይ ላይ የሚንቀሳቀሱ የሚናገሩና የሚጽፉ ሙስሊሞችን ማሳቀቅ ነው። ይህ ሲሆን የእነዚህን ሙስሊሞች ፈለግ ተከትሎ ለሃይማኖት መብት መቆም አስፈሪ ይሆናል። ይህም በየሰበብ አስባቡ ሁለቱን አካላት ግንኙነት እንዳላቸው አስመስሎ በማቅረብ ግለሰቦቹ ተሸማቀው ጉዳዩን እንዲተውት አሊያም አጀንዳውን ጥለው ራሳቸውን ወደ መከላከል እንዲገቡ ለማድረግ ታስቦ የሚደረግ ስልት ነው። 9 የመረጣ ገለልተኝነት ወይም ሰሌክቲቭ ኒውትራሊቲ። ይህ ስልት በተለያዩ ዘዴዎች ሲተገበር ታይቷል። በአንድ በኩል ሚዲያዎች ተጠቂ የሆኑትን ሙስሊሞችና በሐሰት ተጠቂ መስሎ እንዲቀርብ የተደረገውን ግለሰብ በማቅረብ እነርሱ ገለልተኛ ሆነው የሚዲያ ስራቸውን እየሰሩ ያሉ መስለው ለመታየት ይሞክራሉ። እንደ ግለሰብም ሆነ እንደ ሚዲያ በሌሎች ጉዳዮች ገለልተኝነት ሳይመርጡ አቋም ይዘው ዘገባ ሲሰሩ መግለጫ የሚመስል ነገር በራሳቸው ሲያወጡና የዚያን ወገን ሰፊ ጊዜ ሰጥተው የመናገሪያ መድረክ ለብቻው ሲሰጡ ቆይተው
አሁን በዚህ ጉዳይ ግን ደርሶ ገለልተኛ ነኝ የሚል ጨዋታ ይጫወታሉ። ጠያቂ ከመጣ እኛ ሁለቱን ማመለካከቶች አቅርበናል በማለት ይመልሳሉ። ሌሎቹ ደግሞ ገለልተኛ ነኝ በሚል መዘገብ በማይፈልጓቸው ርዕሰ ጉዳዮች ላይ እየመረጡ ገለልተኛ ሆነው ለመታየት ይሞክራሉ። አንዳንድ ሚዲያዎች ደግሞ እኔም ከናንተ ጋር ሳይሆን ከተሳዳቢው ግለሰብ ጋር ነኝ የሚል በሚመስል መልኩ የመግለጫውን ጥሪ ባለመቀበል ከስፍራው አልተገኙም። 10ኛ በሌሎች ጉዳዮች ማዘናጋት ወይም ዲስትራክሽን ዊዝ አዘር ኢሹስ። ይህ ስልት ሌሎች ከጉዳዩ ጋር የማይገናኙ ሙስሊም ነክ ሁኔታዎችን፣ ሀገራዊ ችግሮችን ወይም ሌሎች ነገሮችን በማንሳት ጉዳዩን የማቃለል ስልት ነው። እነኚህን የመሳሰሉ ከባባድ አንገብጋቢና ፈታኝ ሁኔታዎች እያሉ የግለሰቡን ድርጊት ይህን ያክል አጋኖ ማቅረብ ተገቢ አይደለም። ድርጊቱን አግባብ አለመሆኑን እኛም ገልጸናል። ሆኖም በዚህ ደረጃ መለጠጥ ወይም ይህን ያክል የጎላ ትኩረት መስጠት ተገቢ አይደለም የሚል አቀራረብን በመከተል ጉዳዩ ተገቢውን ቦታ እንዳያገኝ ወይም እንዲዘነጋ ለማድረግ የመሞከር ስልት ነው። 11 የነገሌ ስራስ ወይም ዋታቦቲዝም። ይህኛው ስልት የሃይማኖታችሁ መነካት በእናንተ አልተጀመረም። እኛም ስንትና ስንት መከራ አሳልፈናል፣ ተሰድበናል፣ ተሳደናል፣ እንለጥጠው ካልን እናንተም ክርስቲያኖች ያ ሁሉ መከራ ሲደርስባቸው ዝም ማለት አልነበረባችሁም ወዘተ የሚሉ ሐሳቦችን በማንሳት ጉዳዩን ማሳነስ አሊያም ማስጣል ነው። ነብዩ መሐመድን ሰለላሁ ዐለይሂ ወሰለም የተሳደበውን ግለሰብ የጥላቻ ንግግር ሳያወግዙ በአጀንዳው ሚዛናዊ ዘገባ ሳይሰሩ ባላቸው የሚዲያ ፕላትፎርም ትይዩነት ለመፍጠር የሃይማኖት ንጽጽርን ተጠቅመዋል። በእኛ ሃይማኖት ምን አገባቸው በሚል ቅኝት የሃይማኖት ንጽጽር የሚሰሩ ሙስሊሞች የትኩረት ማዕከል እንዲሆኑ ጥረዋል። የነገሌ ስራስ አይነት ተጠቂ ወይም ዋታቦቲዝም በመተግበር ሊያስቀይሱ ሞክረዋል። የሙስሊሞችን ድምፅ በማፈን የነሱ ወገን ድምፅ እንዲስተጋባ በሚዲያ ፕላትፎርሞቻቸው ታግለዋል። ጥቂት ሚዲያዎችም መጅሊስና የሃይማኖት ተቋማት ጉባኤ ያወጡትን መግለጫ ወደዚህ ቅኝት ለማስገባትና በሁለቱም ዘንድ ያላችሁ ጥፋተኞች ረፉ አይነት ቅኝት ለመፍጠር ሲታትሩ ታይተዋል። 12 የበዳይና የተበዳይ ሚና ማቃየር ሪቨርሲንግ the victim and aggressor roles። ይህ ስልት ነቢያችንን ሰለላሁ ዐለይሂ ወሰለም የተሳደበውንና የጥላቻ ንግግር የሰነዘረውን ግለሰብ ሙስሊሞች ሊገድሉት ነው በሚል የሐሰት ትርክት የእምነት ወገኖቹ ለሱ እንዲከላከሉ ማነሳሳት ነው። የጉዳዩን አደገኛነት እያወቁ የግለሰቡን ስም በማንሳት እኛም እገሌነን የሚሉ ጥቂት ታዋቂ ግለሰቦችን ወደ ሚዲያ በማውጣት ተርታው ህብረተሰብ የነሱን ፈለግ እንዲከተል አነሳስተዋል። ጉዳዩ የቤተ ክርስቲያኒቱ ጉዳይ ነው የሚል ምስል በመፍጠር ወንጀለኛውን ግለሰብ በአስነዋሪ ተግባሩ እንዲቀጣ ከማድረግ ይልቅ እንደ ጀግና እንዲታይ ለማድረግ ጥረዋል። ባለጌን በመጠየፍ ስዳደግነትን በመኮንንና ጋጠወጥነትን በማውገዝ ሌላው ቢቀር ለአብሮነታችን ሲባል እንኳ ከእውነት ጎን እንቁም ማለት በተገባቸው ነበር። ሆኖም የእነርሱ ምርጫ ከሳዳቢው ጎን መቆም ነበር። በዚህም ይህን ትርክትና አካሄዱን የሚቃወሙ ሙስሊሞችን መልሶ ተከሳሽ፣ ተወቃሽና በዳይ አድርጎ ማቅረብ ሽተዋል። ይህንኑ ዓላማ ለማሳካትም በተለያዩ ሚዲያዎች ችግር ፈጣሪዎቹ ሙስሊሞች ናቸው የሚል ምስልና ግንዛቤ ለመፍጠር ጥረዋል። 13 መንታ ምላስ መንታ ሚዛን ወይም ደብል ስታንዳርድ። የሀገር ሚዲያ ነን ሲሉ ሚዛናዊ መስለው ለማቅረብ ሲጥሩ የኖሩ አካላት በሰሞኑ ክስተት ጫፍ ደርሶ የነበረ ጭንብላቸው ሙሉ ለሙሉ ተገልጧል። መስፈሪያቸው ለራሳቸው ሲሆን በዚህ ሌላው ሲሆን በዚያ መሆኑን አሳይተውናል። ሌሎችን መስደብ የጥላቻ ንግግር ሆኖ ሳለ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መስደብ እንዴት የሃይማኖት ንጽጽርና የመናገር ነፃነት ሊሆን ይችላል? መሳደብ ወንጀል ካልሆነስ ስለምን የጥላቻ ንግግር አዋጆች ማውጣት አስፈለገ? በሃይማኖት ቀርቶ በኢትዮጵያ ታሪክ ልዩነቶች ላይ እንኳን የማይቀበሉትን ትርክትና አቀራረብ በማስረጃ ከመሞገት ይልቅ የሐሰት ትርክት ህዝብ ለህዝብ ለማባላት ያለመ በህግ ሊታገድ የሚገባው አንድ የማያደርግ አቀራረብ ወዘተ እያሉ ከነሱ የሚለየውን እይታና አቀራረብ ለመድፈቅ ሲጥሩ የኖሩ አካላት በነብዩ ሰለላሁ ዐለይሂ ወሰለም መሰደብ ጉዳይ ለታሪክ እንኳ ሲያነሱ የኖሩትን የመምቻ መሳሪያ ተቃርነው መንታ ምላስና መንታ ሚዛን እንዳላቸው አሳይተውናል። ያጠለቁት ሽፋን ወልቆ እርቃናቸውን ቀርተዋል። 14 ሐሰተኛ ንጽጽር ወይም ፎልስ አናሎጊ። ይህ ስልትም በሁለቱ የማይገናኙና
የማይነጻጸሩ ጉዳዮች መካከል አሳሳች ንጽጽሮች በመፍጠር ተመሳይ የማያደርግ ጥረት ነው። በሚዲያ በቀጥታ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ የተደረገው የጥላቻ የማነወርና የመሳደብ ተግባር አቻ መስሎ የሚታይ ነገር ፍለጋ ሰነድ ማገላበጥ ያዙ። ከዓመታት በፊት ተሰርተው በዝምታ ያለፏቸውን የሃይማኖት ንጽጽር መጽሐፎች፣ ቪዲዮዎች ወዘተ ዳግም በማንሳት የነዚህ ባለቤቶችም አብረው ይጠየቁልን የሚል ቅኝትና ትርክት ለመፍጠር መታገል ጀመሩ። ለነዚህ ጥሩ ምሳሌ መስሎ ከታያቸው አንዱ ከ16 ዓመታት በፊት ጥር 2011 የታተመው ክርስቶስ ማን ነው 303 ወሳኝ ጥያቄዎች የሚለው የኔን መጽሐፍ ነው። እግረ መንገዴን ግን እውነታውን መረዳት የፈለገ ሰው ክርስቶስ ማን ነው 303 ወሳኝ ጥያቄዎች ስለሚለው መጽሐፌ የሰዎቹን ፕሮፓጋንዳ ሳይሆን ራሱን መጽሐፉን ከኦንላይን አውርዶ ማህበረ ቅዱሳን ከ15 ዓመታት ቆይታ በኋላ አምና የሰጠውን ምላሽ መጽሐፍ እንዲያነብ እጋብዛለሁ። በዚህ መልኩ መጽሐፉን ዳግም የትኩረት ማዕከል በማድረጋቸው እያመሰገንኩ ከህትመት ርቆ በመቆየቱና ዳግም ለማሳተም እንኳ ሶፍት ኮፒው ስለሌለኝ ማንበብ የምትሹ ፒዲኤፍ ፎርማቱ ኢንተርኔት ላይ ስለማይጠፋ ፈልጋችሁ እንድታነቡት እጋብዛለሁ። መጽሐፉ አንዳችም ስድብ፣ የጥላቻ ንግግርም ሆነ ማንቋሸሽ የሌለው መሆኑን የሚያስጠይቅ ይዘት ካለበትም በህግ ፊት ለመከራከር ዝግጁ መሆኔን ለማሳወቅ እወዳለሁ። የሚገርመው ዳግም የሃይማኖት ንጽጽር በእነሱም በኩል ካሪኩለም ተቀርጾ በኮሌጅ ደረጃ በመጽሐፍትና በቤተ እምነት ውስጥ እየተሰጠ ሳለ በማስረጃ በምክንያታዊነት እንዲሁም በተጠያቂያዊ ስነ ምግባር የቀረበውን የሃይማኖት ንጽጽር ከጥላቻ ከስድብና ከንቀት ጋር አቻ አድርገው ለማቅረብ መጣራቸው ነው። የዚህ ድርጊታቸው ዓላማ በግለሰቡ የተተገበረው የጥላቻ ንግግር፣ ስድብና ማንቋሸሽ ለሙስሊሞች ጥያቄ አሊያም ለሃይማኖት ንጽጽር ትምህርታቸው ምላሽ ነው የሚል የሐሰት ንጽጽር ወይም ፎልስ አናሎጊ በመፍጠር ሙስሊሙን ከሳሽ ሳይሆን ተከሳሽ፣ ወቃሽ ሳይሆን ተወቃሽ አድርጎ በመሳል ወቀሳውን መልሶ በሙስሊሞች ላይ ማዞር ወይም ሽፍቲንግ ብሌም ነው። ከላይ የተብራሩ ስልቶች በሙስሊሞችና በእምነታቸው ላይ የሚደርሰውን የፖለቲካ የስነ ልቦናና የፕሮፓጋንዳ ዘመቻ እንደሚያሳይ ግልጽ ነው። ስልቶቹም በተደጋጋሚና በተጨባጭ በተግባር ላይ መዋላቸውን ተመልክተናል። እነዚህ ስልቶች የሃይማኖትን ክብርና ጥበቃን ለመሸርሸር፣ የህብረተሰባችንን አንድነት ለመሸርሸር፣ ከራስ ወገን የሚሰነዘሩ የጥላቻ ንግግሮችና ተናጋሪዎችን ለመከላከል ለጊዜው ብቻ ያግዙ ካልሆነ በቀር ለዘለቄታው አብሮነታችን ግን አደጋ መሆናቸው እሙን ነው። በተለይ ደግሞ የሚዲያ ፕላትፎርም ያላችሁ ራሳችሁም ተጽዕኖ ፈጣሪ የሆናችሁ አክቲቪስቶች በህግ በስነ ምግባርና በእውነት ላይ የተመሰረተ መከባበር የተሞላበት ውይይት ለሀገራችን እጅግ ወሳኝ መሆኑን ትረዳላችሁ ብዬ አስባለሁ። ይህ ሲሆን ውይይቶቻችን ትክክለኛ ብለን የምናምነውን መረጃዎችንና ማስረጃዎችን መለዋወጥ፣ መግባባትን ማጎልበት፣ መተማመን ባንችል እንኳ ከነልዩነታችን በመከባበር መኖር የምርጫ ጉዳይ ሳይሆን የግድ ይሆናል።